ሰላም ውድ የዩቱብ ቻናላችን ተከታዮች፣ ዛሬ ድብርትን በ10 ደቂቃ ለማስቆም 20 በሳይንስ የተረጋገጡ ጠቃሚ ወሳኝ ነጥቦችን በዝርዝር የምንመለከት ይሆናል። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። እንደዚህ አይነት ጠቃሚ ቪዲዮ ስንለቅ ቶሎ እንዲደርስላችሁ። ድብርትን በ10 ደቂቃ ለማስቆም 20 ጠቃሚ ነጥቦች። አንደኛ፣ የድብርት ስሜት ሲያጋጥመን በስልክ ወይም በአካል ስለሚሰማን ስሜት ለጓደኛችን ማውራት። ሁለተኛ፣ ጨለማ ቤት ውስጥ አለመቀመጥ፣ ቤታችን ውስጥ ንፋስና የፀሐይ ብርሃን እንዲገባ ማድረግ፣ መስኮቶችን መክፈት። ሶስተኛ፣ የድብርት ስሜት ሲያጋጥመን ለስለስ ሙዚቃ በጆሮ ማዳመጫችን መስማት። አራተኛ፣ የድብርት ስሜት ሲያጋጥመን ሳር ላይ በባዶ እግር ለ10 ደቂቃ መራመድ። አምስተኛ፣ የድብርት ስሜት ሲሰማን ላብ ባለ ውሃ ለረጅም ሰዓት ገላን መታጠብ ወይም መዘፍዘፍ። ስድስተኛ፣ ከቤት ውሻ ወይም ድመት ጋር መጫወት ወይም ሕፃን ልጆች ቤት ውስጥ ካሉ ከነሱ ጋር መጫወት። ሰባተኛ፣ ለ10 ደቂቃ የእግር ጉዞ ማድረግ ስሜታችንን ለ2 ሰዓታት የተሻለ ማድረግ ይችላል። ስምንተኛ፣ ማስቲካ ማግኘት፣ ለምሳሌ የሜንታ ማስቲካ፣ የቀረጥ ማስቲካና ለመቃጠል ኃይል ያላቸውን ማስቲካዎች መጠቀም። ዘጠነኛ፣ በተቻለ መጠን በየቀኑ ቢያንስ ለ15 ደቂቃዎች የፀሐይ ብርሃን ማግኘት። አስረኛ፣ በጠዋት ቀደም ብሎ መንቃትና ከአልጋ ተነስቶ ቀላል እንቅስቃሴዎችን መስራት። 11ኛ፣ አስቂኝ ቀልዶችንና ፊልሞችን በማየት ራስን ዘና ማድረግ። 12ኛ፣ ድብርት የሚያጠፋ ምግቦችን መመገብ፣ ለምሳሌ ጥቁር ቾኮሌት፣ አቮካዶ፣ ኦቾሎኒ፣ እንቁላል፣ ሙዝ፣ አረንጓዴ ቅጠል ያላቸው አትክልቶችና አረንጓዴ ሻይ የመሳሰሉት ድብርትን የሚያባርሩ ምግቦች ናቸው። 13ኛ፣ የአካል ብቃት እንቅስቃሴዎችን መስራት እጅግ ጠቃሚ ነው። የእግር ጉዞ፣ የውሃ ዋናና ሙሉ አካላችንን የሚያንቀሳቅስ ስፖርቶችን መስራት። 14ኛ፣ ከመጠን በላይ የሥራ ፕሮግራም አለመያዝ። 15ኛ፣ ለ8 ሰዓት በቂ እንቅልፍ መተኛት። 16ኛ፣ በጥልቀት መተንፈስ፣ መሬት ላይ እግርን አጠላልፎ በመቀመጥ እጃችንን ጉልበታችንን ላይ በማስቀመጥ አንገታችንን ቀና አድርገን ዓይናችንን ጨፍነን በጥልቀት መተንፈስ ከ7 እስከ 10 ጊዜ ያህል በደንብ መተንፈስ። 17ኛ፣ ዘንድቀን ከቤት መውጣትና ከጓደኞቻችን ጋር በመገናኛት ጊዜያችንን ከሰዎች ጋር ማሳለፍ። 18ኛ፣ ጎጂ አስተሳሰቦችን ማስወገድ፣ ለምሳሌ እኔ የማልረባ ነኝ፣ በውድቀት ላይ ነኝ፣ አስቀያሚ ነኝ ብሎ ማሰብ ማቆም። 19ኛ፣ ስለሌሎች ጎጂ አስተሳሰቦችን መተው፣ ማንም አይወደኝም፣ ለወደፊት ነገሮች አይሻሻሉም፣ ሰዎች እኔን ማየት አይፈልጉም፣ ሁሉም ከኔ የተሻሉ ናቸው ብሎ ማሰብ ማቆም። 20ኛ፣ በጣም ወሳኙ ነው፣ ጸሎት ማድረግ እና ሁሉንም ነገር ለፈጣሪ መተንፈስ የመንፈስ እርካታን ያስገኛል። ጸሎት ማድረግ፣ መጸለይና ሃይማኖታዊ ተሳትፎች ላይ መሳተፍ ለአእምሮ እርካታን ይሰጣል። ጸሎት ስናደርግ ፊታችንን ወደ ፈጣሪ ስለምናዞር
በደላችንን እንዲምረን ፍላጎታችንን እንዲያሟላልን በግልጽ በመጠየቅ ለሰው ማይናወያውን ምስጢራችንን ለፈጣሪ ስለምንነግር ከጭንቀትና ከድብርት ለመላቀቅ ወደ ፈጣሪ መሸሽ ተመራጭ ነው። ሁሉንም አድራጊና ሰጪ ፈጣሪ ብቻ ነው። የልባችንን የሚያውቅ እሱ ፈጣሪ ብቻ ነው። ሁሉንም ነገር ለፈጣሪ አሳልፎ መስጠት